ሁላችንም በየትኛውም ስኬታችን ውስጥ ትላንትን ያለፍንባት መንገድ እንደየሸክማችን እንደየምንሄድበት መንገድ ይሆናል እንጂ ሁሉም ሰው አልፎታልና እረዳለሁ። መቼስ አሁን ይሄን የሚመለከቱ በእድሜ ከኔ የሚያንሱ ሰዎች ካሉ ዛሬ ጨለማ የሚመስል ነገር ካለ በእውነት ነገራቸው ከትንሽ ትዕግስት በኋላ ብርሃኗ ትመጣለች። ያው ሁሌ የምንለው ሊነጋ ሲል ይጨልማል የሚለው ቋንቋ እኔም በጣም እወደዋለሁ። በተፈጥሮም ጠዋት ላይ በደንብ ወጥቶ ማየት ነው። 11 ተኩል ላይ 11 ሰዓት ያቺ ጎህ ልትቀድ ስትል ጨለማም ቻው ለማለት ለመሰናበት ሲፈልግ ብርሃንም መጣው ለማለት ሲፈልግ የሚያደርጉት ትንቅንቅ እንግዲህ ተፈጥሮም ማየት ነው። በቃ ያቺን early ተነስቶ ያ አሁን የከፋው ሰው አሁን ዛሬ አጋጣሚ ይሄን ምን ሲቢሰማ ሰው ካለ ያቺ ነገ የራቀበት ሰው ያቺን ሰዓት ተነስቶ ማየት ነው ልማር ካለ ደግሞ ያው እግዚአብሔር ባንድም በሌላም ነገር ይናገር የለ አሁን ገብረን ስለያመጣው ለበጎ ስለሆነ ዛሬ ከባድ የሚመስለን ሰዎች ግዴላችሁም ነገ በደንብ ያልፋል። ትንሽ ግን ትዕግስት ትንሽ ግን ጽናት ይጠይቃል። ስለዚህ ይሄን ብል መልካም ይመስለኛል። የትኛውም ሰው ስኬታማ የሆነው ግን ሁሉም ሰው ትላንትን ያለፈበት መንገድ ይለያይ ይሆናል እንጂ ሁሉም ሰው የራሱ የሆነ ክፉ ቀን ነበረች። መስቀል አለ ተሸክሞ የሚሄድበት አለ። እኔ ጋርና አንቺ ጋር ያለው የተጋድሎ ሁኔታ ሊረዝም ሊያጥር ይችላል። ልክ ነው። አንቺም አሁን ዛሬ ያለሽው ትዕግስት ዝም ብለሽ አትመጪም። በልጅ ለመባረክ በትዳር ለመባረክ አሁን የምናየው ሀገሬ ሚዲያን ይሄን የመሰለ ኢንተርቪው ለመስጠት ዝም ብሎ አልተመጣም። ትላንትና ስማ ጽድቅ ላይ እኔ የሰጠው ጊዜ የነበርሽው ጋዜጠኛና አሁን አንድ አይደለሽም። አሁን አንቺ በትዳርም በስኬትም በብዙ ነገሮች ያኔ እንደውም ለስማ ጽድቅ ደጅ ጠኝ ነኝ እንጂ ይሄ ራሱ የሚያሳየው ምንድነው ጋዜጠኛም አልነበርኩ። ይሄ ራሱ አይሽ አሁን የዛሬዋ ትዕግስት እድለኛ ሆና የመጣችው ትላንት ያቺ የስማ ጽድቅ ጋዜጠኛ ለመሆን በፍሪ ሰርቪስ የሚሆን በምንም ሰርታ ነው አይደል አሁን ዛሬ የተከበረች ጆርናሊስት የሆነችው። ስለዚህ ሁላችንም በየትኛው መንገድ ላይ ካሆነ በስተቀር ያሁኑ ስኬታማ ትላንትና ግን የከፈለው ዋጋ አለ። ስለዚህ ገብረዮሐንስንም በዚህ መንገድ ተረድታችሁ ዛሬ የማይነጋ መስሏችሁ ያላችሁ እህት ወንድም ያጠቃላይ ያዳም ዘር መስሎን ነው እንጂ ይነጋል። ትንሽ ግን ትዕግስት ይጠይቃል። ታገሱ፣ ጸልዩ። በተለይ ክርስቲያኖች የምመክረው እኔ በቃ በዚህ ሰዓት ጸሎትና ጸሎት የሚያዋጣው እና የትኛውም ቀን ያልፋል። ደግሞ እግዚአብሔር በደንብ የታመነ አምላክ ስለሆነ ይሄው በቃ አሳየን እኮ እኔና ትዕግስትን ከ18 ዓመት በኋላ እኮ አገናኝቶን ይሄ ልናዋጋ በቃ። ስለዚህ ጽናትን እንግዲህ ከዚህ በላይ መስበክ የሚችሉ ጎበዞች ደግሞ አሉ። እነሱን ደግሞ አቅርበው ይበልጥ ማስተማር ነው። ግን ከዚህ አሁን ካልኩት አረፍተ ነገር የሚማር ሰው ከተገኘ እንግዲህ ይሞክር።